ኢራን የሆርሙዝን የባህር ወሽመጥ እዘጋለሁ። እስራኤል ወንድ ነሽ ግን ብትዘጋውስ? ይህ በቀስት ላይ የተጫረው ስፍራ ዓለም አቀፍ የንግድ መተላለፊያ የሆነው የሆርሙዝ የባህር ወሽመጥ ነው። ሆርሙዝ ሰርጥ የማን ነው የሚለውን በጥቂቱ እንይ። በአረብ ባህርና የኦማን ባህር መካከል ያለ አትላንቲክ ውቅያኖስን ከእስያ የሚያገናኝ በጣም አስፈላጊ የንግድ ማቋረጫ ነው። ሆርሙዝ የሚለው ስያሜ ከፋርስ ሆር እና ሙዝ ከሚል ቃል የወጣ ሲሆን ትርጉሙም የነገስታት ሻንጣ እንደማለት ነው። ከታሪክ አንጻር የፖርቹጋልና የብሪታንያ ቅኝ ግዛት የነበረ ስፍራም እንደነበር ይነገራል። በዓለም ነዳጅ አቅርቦት ከ20 እስከ 30 በመቶ የሚሆነው በዚህ ሰርጥ ውስጥ ያልፋል ይላል መረጃው። ትክክለኛ መገኛ ስፍራው ደግሞ በኢራንና ኦማን መካከል ስፍራ ላይ ነው። በጂኦፖለቲካል ደረጃ ከፍተኛ ግምት የሚሰጠውና ለብዙዎች እጅግ አስፈላጊነት ያለው ነው። ዋና ዋና መገለጫዎቹም ስትራቴጂካዊ አስፈላጊነቱ፣ የዓለም ዘይትና የተፈጥሮ ጋዝ የሚጓጓዝበት ዋና መስመር መሆኑ፣ እንደ ቻይና፣ ጃፓን፣ ህንድና ደቡብ ኮሪያ እጅጉን የሚጠቀሙበት መሆኑ፣ በቆዳ ስፋቱ ትንሽ የሚባል ወደ 39 ኪሎ ሜትር ሲሆን ግን በከፍተኛ ደረጃ የስበት ማዕከል ሆኖ የኖረ በመሆኑ ኢራን የሰሜን ዳርቻውን፣ ኦማን ደግሞ ደቡባዊውን የሚቆጣጠሩት ሰርጥ ነው። በተለይ ኢራን በተደጋጋሚ የሰርጡን በር ለመዝጋት እንደምትችል ምዕራባውያንን ስታስፈራራቸው ነበር የቆየችው። ይህም በዘይት ዋጋ ላይ ዓለም አቀፍ ጫና የሚያሳድር ስለሆነ ተጽዕኖ ብዙዎችን እንደሚጎዳ ሲያሰጋ ቆይቷል። በቅርብ ዓመታት እንኳን 2019 አካባቢ እንደ አውሮፓውያን አቆጣጠር የመርከቦች ጥቃትና የኢራን አሜሪካ ግጭቶች ተከስተውበት እንደነበር ልብ ይሏል። ሰሞኑን የኢራን ፓርላማ የሆርሙዝ ወሽመጥ እንዲዘጋ መወሰኑ ተሰምቷል። ኢራን ወሽመጧን የመዝጋት መብት አላት ወይ? ከዚህ ቀደም በነበሩ ዓለም አቀፍ ሕጎች አይን እንደምን ሊታይ ይችላል? ስለ ባህር መተላለፊያ መዝጋት ጉዳይ ካነሳን በዓለም አቀፍ ሕግ በቀዳሚነት የሚጠቀሰው የኮርፉ የባህር መተላለፊያ ነው። ኮርፉ ቻናል ኬዝ በመባል የሚታወቀው ይህ የባህር መተላለፊያን የመዝጋት መብትን በተመለከተ ለዓለም አቀፉ የፍትህ ችሎት ቀርቦ ውሳኔ የተሰጠበት የመጀመሪያ የክርክር ወቅት ነው። እንደ አውሮፓውያን አቆጣጠር በ1946 ላይ የእንግሊዝ የንግድ ጀልባዎች በአልባንያ ይዞታ ስር በሚገኘው የኮርፉ ቻናል ባህረ ሰላጤ ላይ እያለፉ ያለ የአልባንያ ድንበር ጠባቂዎች አታልፉም ብሎ አስቆሟቸው። የእንግሊዞቹ ትዕዛዙን ጥሰው ለማለፍ ሲሞክሩ ተኩስ ተከፈተባቸው። በወቅቱ ከሁለተኛው የዓለም ጦርነት በአሸናፊነት ከወጡት ሀገሮች ዋነኛዋ የነበረችው እንግሊዝ ይህንን የትንሿን የአልባንያን ጥጋብ መታገስ አልቻለችም። ልክ አስገባታለሁ እና እስቲ ትደፍሪ እንደሆን እንተያያለን በማለት እንግሊዝ 2 የንግድ መርከቦችን ከፊት፣ 2 የታወቁ ግዙፍ ዲስትሮየር መርከቦቿን ደግሞ ከኋላ አድርጋ ወደ ኮርፉ ባህረ ሰላጤ ላከች። ዲስትሮየሮቹ አገር አውዳሚ መሳሪያ አልጫኑ፣ ግን ከተተነኮሱ የአልባንያን ድንበር ጠባቂዎች ዱቄት ማድረግ የማይሳናቸው ናቸው። እንግሊዝ ዲስትሮየሮቿን ለምን ወደ ወሽመጡ እንደላከች ስትጠየቅ አልባንያ ትንኮሳ እንደምትፈጽምብኝና እንደማትፈጽምብኝ ለማረጋገጥ ነው የሚል ነበር መልሷ። መርከቦቹ ወደ ኮርፉም ወሽመጥ ደረሱ። የንግድ መርከቦቹን የአልባንያ ወታደሮች እሩምታ ተኩስ ከፍተው ወደ መጡበት አባረሯቸው። ከዛ ዲስትሮየሮቹ ሱማሬዝና ቮሌጅ የሚባሉት ተጠጉ። የአልባንያ ወታደሮች በተኩስ ሊመልሷቸው ሞከሩ፣ ግን ጉዟቸውን ቀጠሉ። ነገር ግን በባህር ወሽመጡ ስር ከውሃው በታች የተጠመዱ ፈንጂዎች ነበሩ። ሱማሬዝ የምትባለው በመጀመሪያ የውሃ ውስጥ ፈንጂውን ረገጠችው እና ቡድስድሷ ወጣ። 33 ባህረተኞቿም እሳትና ውሃ በላቸው። ቀጥሎ ቮዬጅ ከኋላ ደርሳ እህት ዲስትሮየሯን ሱማሬዝን ጎትታ ለመውሰድ ጥረት እያደረገች እያለ እሷም ሌላ የውሃ ውስጥ ፈንጂ ረግጣ ፈነዳች። ወደ 19 የሚደርሱ ባህረተኞቿም በፈንጂውና በውሃ ተበሉ። እንደምንም ጉዳተኛ ዲስትሮየሮችን እየደገፉ የተረፉ ሰዋቸውን ይዘው ከኮርፉ የባህር ወሽመጥ መውጣት ቻሉ። ድርጊቱ አዲስ የዓለም ጦርነት በአካባቢው የሚያስነሳ መሰለ። የጸጥታው ምክር ቤት አልባንያን ሊያወግዝ ሲል
ሶቪየት ኅብረት ድምፅን በድምፅ በመሻር መብቷ ተጠቅማ ውድቅ አደረገችው። እንግሊዝና አየርላንድ የባህር ኃይላቸውን በተጠንቀቅ አቆሙ። ቻይናና ሶቪየት ራሽያም እስኪ ሞክሪያት በሚል አቋቋም ከአልባንያ ጎን ቆሙ። በዚህ መሃል ጉዳዩ በጸጥታው ምክር ቤት ውሳኔ ቻይናና ሶቪየት ኅብረት ድምፀ ተአቅቦ በሰጡበት ወደ ዓለም አቀፍ የፍትህ ችሎት ኢንተርናሽናል ኮርት ኦፍ ጀስቲስ ተመራ። ችሎቱም የእንግሊዝና አየርላንድ የካሳ ጥያቄን ተቀብሎ መመርመር ጀመረ። አልባንያ ክዳ ተከራከረች። በወሽመጡ የእንግሊዝን መርከቦች የከለከልኩት በእርስ በርስ ጦርነት ላይ ከነበሩት ግሪክና ቆጵሮሶች ለአንደኛው ወገን እርዳታ ሊያቀርቡ ስለሆነና ሰላማዊ የንግድ መርከቦች ስላይደሉ እንዳያልፉ መከልከል እችላለሁ። የባህር ወሽመጡ ሉዓላዊ ግዛቴ ነው። መከልከልና መፍቀድ መብቴ ነው። የውሃ ውስጥ ወጥመዱን ወይም ፈንጂውን የቀበርኩትም እኔ አይደለሁም። በሁለተኛው የዓለም ጦርነት መሃል የግሪክ አርበኞች ናቸው ስትል ተከራከረች። እንግሊዞች በበኩላቸው ወሽመጡ ዓለም አቀፍ መተላለፊያ ነው፣ ባለቤት ነኝ የሚል አካል የለውም፣ ካለም ወሽመጡን ማስተዳደርና ከተላላፊዎች ላይ ቀረጥ መሰብሰብ እንጂ ራሱ ጦርነት ካልገጠመውና የጦር ዕቃ ካልጫነ ሀገር ጋር መርከብህን አላሳልፍም ማለት አይችልም። ለሞቱብኝ 44 ሰዎችና ለወደመብኝ ንብረት አልባንያ ካሳ ትክፈለኝ ሲሉ ተከራከሩ። ዓለም አቀፍ ፍርድ ቤቱ በመጨረሻ እስከ ዛሬ በዓለም የታወቀባቸውን ውሳኔዎች ሰጠ። በዚያ ውሳኔ አልባንያ ከ800,000 ፓውንድ ስተርሊንግ በላይ ለእንግሊዝ ካሳ እንድትከፍልና አልባንያ ከዚህ በኋላ የባህር ወሽመጡን ለሰላማዊ ተላላፊ መርከቦች መዝጋት አትችልም የሚል ውሳኔ ሰጠ። በእርግጥ ከበርካታ ዓመታት በኋላ ሌላ ውሳኔ ኮርፉ ቻናል የአልባንያ ሉዓላዊ ግዛት አካል ነው በሚል ውሳኔ ተቀይሯል። እንግሊዞች ካሳችንን ክፈይን አሏት። አልባንያ ደግሞ ይህንን ሁሉ ካሳ በአንዴ የመክፈል አቅም ስለሌለኝ አፉ በሉኝና 40,000 ፓውንዱን ብቻ ልክፈላችሁ አለቻቸው። እንግሊዞች አልተቀበሉትም። ከዚህ አልባንያ ሌላ አሪፍ ሐሳብ መጣላት። በሁለተኛው የዓለም ጦርነት እንደ አውሮፓውያን አቆጣጠር በ1943 ላይ ናዚዎች በጣሊያን ያከማቹትን ወደ 2500 ኪሎ ግራም ወርቅ ከናዚዎች ላይ ሲቀማ አልባንያ እጅ ቢገባም እንግሊዞች በጉልበታቸው ጭነው ወደ ለንደን ወስደውታል። ያ የናዚ ወርቅ ይመለስልኝና 2 ሚሊዮን ፓውንዱን ካሳ ልክፈል አለች። ይሄ እንግሊዞች የናዚን ወርቅ ዘርፈዋል የሚል ጉዳይ ሲታወቅ በዓለም ላይ ሌላ አዋራ ጨሰ። እንግሊዝ ቅሌት ውስጥ ገባች። ጉዳዩ በእንጥልጥል ብዙ ዓመታትን ቆየ። በመጨረሻ ከሶቪየት መውደቅ ማግስት የአልባንያ ሶሻሊዝም ተንኮታክቶ አዲስ አፍቃሪ ምዕራባውያን መሪዎች ወደ ሥልጣን ሲመጡ የካሳውን ጉዳይ ተደራደሩ። አልባንያ አቅሟ ታይቶ 2 ሚሊዮን ካሳ ከፈለች። እንግሊዝ ደግሞ እስከዚህ ጊዜ ድረስ በአደራ በለንደን ግምጃ ቤት የተቀመጠውን የናዚን ወርቅ ግማሹን 1350 ኪሎ ግራም ለአልባንያ ሰጠቻት። በነገራችን ላይ በቅርቡ ናዚ አውሮፓና ሶቪየቶች እንዴት የአይሁዳውያንን ሀብት እንደዘረፉት የሚል መጽሐፍ ወጥቷል። ዋና ይዘቱ ይህን የመሳሰሉትን በአሸናፊ ኃይሎች ከናዚ ላይ የተዘረፉ ናዚ ደግሞ ከአይሁዳውያን ላይ የዘረፋቸው የከበሩ ውድ ማዕድናትን ንጥቂያ ጉዳይ የሚመለከት ነው። ለማንኛውም ያ የአልባንያ የኮርፉ የባህር ወሽመጥ ጉዳይ በፍርድ ቤት ከተወሰነ ጀምሮ እንደ ዓለም አቀፍ ሕግ ተቆጥሯል። ነገር ግን እንደ አውሮፓውያን አቆጣጠር በ1956 ግብፅ ለአስዋን ግድብ መስሪያ እርዳታ ስጠይቃቸው አልሰጡኝም በማለት የከሰሰቻቸውንና የስዊዝ ካናልን በጆይንት ሞኖፖሊ ይዘውት የነበሩትን የእንግሊዝና ፈረንሳይ ካምፓኒዎችን ለመበቀል የዓለም አቀፉ ዋና የንግድ መተላለፊያ የሆነውን የስዊዝ ቦይን ውርስ ለመንግሥት ማድረጓን አወጀች። መንግሥት ናሽናላይዝ አድርጎታል፣ ወርሶታል፣ ከቦዩ ከሚገኘው ገቢም የአስዋንን ግድብ ይሰራበታል ስትል አወጀች ግብፅ። በዚህ የተናደዱት እንግሊዝና ፈረንሳይ የትሮይ ፈረሳቸው የሆነችውን እስራኤልን ከጎናቸው በማድረግ ታንኮቻቸውን አሰልፈው ስዊዝ ካናልንና ሲናይ በረሃንን ወረሩ። ይህም የ1956ቱ የአረብ እስራኤል ጦርነት እየተባለ የሚጠቀሰውን ወለደ። በመጨረሻ አሜሪካና ሶቪየት ኅብረት ጣልቃ ገቡ። ስዊዝ ካናል የግብፅ ሉዓላዊ ግዛት መሆኑ ተረጋገጠላት። ግን ለጠላት የጦር ቁሳቁስ ያልያዙ የማንኛውንም ሀገር መርከቦች በሰላም እኩል አይነት ቀረጥ እየተቀበለች የማሳለፍ ግዴታ እንዳለባት ተስማማች። በኋላም በአሜሪካ አደራዳሪነት
በእስራኤሎች ኃይል የተያዘውንና በነዳጅ ሀብቱ የታወቀውን የሲናይ በረሃማ ግዛት ተመለሰላት። በምትኩም ለእስራኤል መንግሥታዊ ዕውቅናና በጠብ ላለመፈላለግ የስምምነቷን ቃል ሰጠች። የአልባንያ የኮርፉ የባህር ወሽመጥና የግብጾች የስዊዝ ቦይ ሁለት ዓለም አቀፋዊ ክስተቶች ለዓለም ያነበሩት መርህ ምንድን ነው ካለን እነዚህን ነጥቦች መውሰድ እንችላለን። 1. የባህር ወሽመጦችን የዓለም ንግድ መተላለፊያ ቢሆኑም አንድ ሀገር ሉዓላዊ ግዛቴ ነው የማለት መብት እንዳለው። 2. ሉዓላዊ ሀገር ኢኖሰንት ፓሴጅ በሰላማዊ መንገድ የሚተላለፉ ተጓዥ መርከቦችን የማገድና የባህር ወሽመጡን የመዝጋት መብት እንደሌላቸው። 3. ሰላማዊ እስከሆኑ ድረስ የባህር መተላለፊያ አስተዳዳሪዎች በተላላፊዎች ላይ ዲፈረንሻል ትሪትመንት ወይም በአንድ ወገን ላይ ብቻ ያነጣጠረ አድሏይና ሚዛናዊ ያልሆነ የቀረጥ እርምጃ መውሰድ እንደማይችሉ። 4. የጦርነት ሁኔታ ባለበት ጊዜ እነዚህ የሉዓላዊ ሀገሮች የተጣሉት ግዴታዎች እንደሚቀሩላቸው ነው። ለምሳሌ በ1967 እንደ አውሮፓውያን አቆጣጠር ምዕራቦቹ ከእስራኤል ጋር ተባብረው በአንድ ወገን፣ አረቦች ደግሞ በሌላ ወገን ሆነው ድጋሚ የስድስቱ ቀን ጦርነት የሚባለው የአረብ እስራኤል ጦርነት ተቀሰቀሰ። ግብፅ የወሰደችው የመጀመሪያ እርምጃ የስዊዝ ካናልን መተላለፊያ ሙሉ በሙሉ መዝጋት ነበር። ግብፅ ስዊዝን እንደዘጋች ከ1967 እስከ 1975 ቆይታለች። በዚህ መሃል በ1973 ግብፅ በእስራኤሎች በዓል ዋዜማ አሳቻ ሰዓት ጠብቃ በእስራኤሎች ላይ በከፈተችው መብረቃዊ ጥቃት የተለኮሰው የዮም ኪፑር ጦርነት ሲቀጣጠል አሁንም ለሶስተኛና ለአራተኛ ጊዜ ምዕራቦችና እስራኤሎች የስዊዝ ካናልን ወረው ወደ ካይሮ መገስገስ ጀመሩ። ሶቪየቶች በኒውክሌር እንመታለን በማለት እስራኤሎች ወደ መጡበት ተመለሱ። አሜሪካኖችም በወቅቱ ጂሚ ካርተር ሳዳትንና ቤጊንን አደራደሯቸው። ስዊዝም ሲናይም ለግብፅ ተመለሰ። ስዊዝ ቦይም ያኔ ተከፈተ። አሁን ላይ እነዚህን የቀደሙትን ዓለም አቀፍ ልምዶችና የፍርድ ውሳኔዎች ማስታወስ ያስፈለገን ኢራን የዓለም አቀፍ ዋና መተላለፊያ የሆነውን የሆርሙዝን የባህር ወሽመጥ ለመዝጋት በፓርላማዋ ወስናለች እና እንደተባለው ከዘጋች ይህን ተከትሎ የሚመጡት ነገሮች ቀደም ሲል በታሪክ ካየናቸው ከኮርፉ ወሽመጥና ከስዊዝ ቦይ ብዙም የተለየ መልክ ይዘው እንደማይመጡ ለመጠቆም ነው። ያለፈውን የማያስተውሉ የወደፊቱን አያውቁም የሚባል አባባል አለ። እውነት ሳይሆን አይቀርም። ካለፉት ዓለም አቀፍ ልምዶች ተነስተን ስለ አሁኑ የኢራን አሜሪካ እስራኤል ፍጥጫ የሆርሙዝን ወሽመጥ ጨምሮ ብዙ መገመት የምንችላቸው ነገሮች ይኖራሉ። በጥቅሉ ሲታይ የኢራን እስራኤል አሜሪካ ጦርነት ወደ ተኩስ አቁም መምጣቱ በጎ ነገር ሆኖ የዚህ ሰርጥ መዘጋት በዘይት ገበያ ላይ ከባድ ተጽዕኖ የሚያሳድርና የዓለምን ኢኮኖሚ የሚያረድ መሆኑ ግን አይቀርም። አበቃ።